ሰላም ጤና ይስጥልን። ዛሬ በአንድ ጉዳይ ላይ አስተያየት መስጠት ስለፈለኩኝ መቅረብ ፈልጌያለሁ። አስተያየት መስጠት የፈለኩት ጉዳይ ማንነትን በተመለከተ ነው። ከማንነት ውስጥ አንዱ ሃይማኖት ነው። ሃይማኖት ትርጉሙን ዲፋይን ማድረግ ያን ያህል ተገቢ ነው ብዬ አላስብም። ወይም ደግሞ በራሴ እይታ ሃይማኖት ምንድን ነው የሚለውን ስናይ ሃይማኖት አንድ ሰው በህይወት ዘመኑ ሲኖርም ሆነ ሲሞት ከፈጣሪው ጋር የሚገናኝበትን የፈጠረው አካል እንዳለ ማመኑን ያ ፈጣሪውም ከጽንሰት ጀምሮ እስከ ሞት እና ከሞት በኋላ ያለውንም አጠቃላይ ነገሮችን የሚያጠቃልል ምን ሊሆን እንደሚችል በተለይ በህይወት እያለ ያለውን ነገር ከሞላ ጎደል በገባውም ይሁን ባልገባው መንገድ ሊያየው፣ ሊመለከተው፣ ሊዳስሰው ይችላል። የሚዳስሰው የሚያየውን ነገር አውቄዋለሁ ብሎ ሊያስብ ይችላል። የሚጎለው ነገርም ሊኖር ይችላል። ነገር ግን ከሞተ በኋላ ደግሞ ምን ሊመጣበት እንደሚችል፣ ጊዜ እንዴት ሊለወጥ እንደሚችል፣ የዚህ ሁሉ አለቃ ማን እንደሆነ የሚረዳበት ነው። የአንዱ ሃይማኖት ከሌላው ሃይማኖት ጋር ብዙ ያስተምሮ ልዩነቶች አሉ። ሃይማኖት የሌለውም ሰው አለ። በምንም አላምንም ብሎ የተቀመጠም ሰው አለ። ስለዚህ ሃይማኖት የሌለውን እና በግድ በዚህ ምን ብሎ ማስገደድ ተገቢ አይመስለኝም። ምክንያቱም የዚያ ሰው ፍላጎት ነው። እንደዚሁም ደግሞ የአንዱን ሃይማኖትም እና የኔን ሃይማኖት ተከተል፣ የኔን ሃይማኖት መከተል አለብህ ብሎ ጫና መፍጠር ተገቢ መስሎ አይታየኝም። ምክንያቱም ብዙውን ጊዜ ሃይማኖታችን ከቤተሰብ ሲወርድ ሲዋረድ የመጣ ነው። ነገር ግን አንዳንድ ሰዎች አወቅን፣ ንቃተ ህሊናችን ጨመርን ብለን ስናስብ ይህ እኛ የያዝነው ሃይማኖት ትክክል ስላልሆነ ትክክለኛው ሃይማኖት ይህ ነው ብለው በራሳቸው ምርጫ የሚቀይሩ አሉ። የማይቀይሩም ግን በቁጥር ደረጃ ብናሰላው በጣም ትንሽ የሚባሉ ሰዎች ናቸው ሃይማኖታቸውን የሚቀይሩት። ከዚያ ውጭ ግን ብዙ እና ትልቁን ቁጥር በቤተሰብ ይዞት የመጣውን ሃይማኖት ነው እንደያዘ የሚቀጥል። ይህንን አስመልክቶ ይህንን የማንነት መገለጫ የሆነውን ሃይማኖት መሰረት አድርጎ ብጥብጥ፣ ትርምስ መፍጠር የሚፈልጉ ብዙ አካላቶች አሉ። በዓለም ላይ በሃይማኖት ጦርነት ላይ ከተነሳ ከፍተኛ ከዚህ ቀደም በፖለቲካ ከተፈጠሩ ጦርነቶች የባሰና የከፋ ትልቅ ጦርነት ሊያስከትል ይችላል። ምክንያቱም ውስጣዊ እምነት ነው ሃይማኖት። በውስጡ ይሄ እንዲህ ያደርግልኛል፣ ይሄ እንዲህ ያሳምነኛል፣ ይሄ እንዲህ ያደርግልኛል፣ ይሄ እንዲህ ያድነኛል ብሎ የሚያምነውን ሃይማኖት ማንም ሰው እንዲነካበት አይፈልግም። ይሄ እንዲነካበት የማይፈልገውን ሃይማኖቴ ተነክቷል ብሎ ሲያምን ከፍተኛ ጉዳት ሊያደርስ ይችላል። ብዙውን ጊዜ ጉዳት ያደረሰውን አካል አግኝተን እርምጃ መውሰዱ ያን ያክል አግባብነት አለው ብዬ ባላምንም ጉዳት ያደረሰው አካል ላይ ጉዳት ማድረስ ብዙም ችግር የለውም። ነገር ግን የዚህ ሃይማኖት ተከታይ ጉዳት አድርሶብኛል ብሎ የሌላኛውን ሃይማኖት ተከታይ ጉዳት ለማድረስ መንቀሳቀስ ከፍተኛ ስህተትና ችግር ይመስለኛል። ከፍተኛ ተጽዕኖም አለ። እንዲህ አይነት ነገሮች መስተካከል ያለባቸው ነገሮች ናቸው። ምክንያቱም በየትኛውም የሃይማኖት አስተምሮ ጉዳት ማድረስ፣ ሰዎችን መበደል፣ ሰዎችን መግደል፣ ሰዎችን ማሰቃየት ትክክለኛ የሃይማኖት አስተምሮ የሆኑባቸው ሃይማኖቶች ይኖራሉ ብዬ አላስብም። ነገር ግን የዚህ ሃይማኖት ጉዳት አድርሶብኛል፣ የዚህን ሃይማኖት ተከታዮች ማጥፋት እንደ ጽድቅ ይቆጠራል ብሎ ማሰብ የመጀመሪያ ይህ ሰው ሃይማኖት የሌላቸው ሰዎች እንደሚበልጡት ይሰማኛል። ምክንያቱም ሰው ስለሆነ ሰውን ማጥፋት አለበት ብዬ አላምንም። ምክንያቱም ሰውን ሰው መግደል
የለበትም ብዬ ስለማምን እንኳንስ የንን ሃይማኖት ነክተዋል፣ የነዚህ ሃይማኖት ተከታዮች ናቸው ብሎ ጉዳት ማድረስ ይቅርና በመሆኑም ከዚህ ሃይማኖት ትርምስ በስተጀርባ ብዙ እጆች ይኖራሉ። እነዚህ እጆች የጥቅም እጆች ናቸው። ይህን ትርምሱን በመፍጠር ችግሩን በመፍጠር በሰዎች ላይ ጉዳት በማድረስ እንደ ካባ ለብሰው ሌላ ሚሽን ማራመድ የሚፈልጉ ሌላ ስርዓት መቅረጽ የሚፈልጉ በዚያ በሰዎች ግድያ መካከል እናተርፋለን ብለው የፖለቲካም ይሁን ሌላም ጥቅም ሊያካብቱ የሚፈልጉ አካላት በሃይማኖቱ መካከል ትርምስ መፍጠር ይፈልጋሉ። ስለዚህ እንደዚህ አይነት ነገሮች ባይኖሩ ባይከሰቱ ጥሩ ነው። ማሳሰብ ፈልገው ትርምሱን የሚፈጥሩት አካሎች ዓላማ አላቸው። ዓላማቸውን ለመፈጸም የሚያደርጉት ድርጊት ስለሆነ እነሱን ተው አትተው ብሎ እመክራለሁ ማለት ራስን እንደሞኝ መቆጠር ይመስለኛል። እኔ ማስተላለፍ የምፈልገው መልእክት ግን አማኙ እንደነዚህ አይነት ነገሮች ከጀርባ ሌላ ተንኮል ያላቸው አካላት መኖራቸውን ተገንዝቦ በየትኛውም ዓለም ይሁን በየትኛውም ሀገር ይሁን በሃይማኖት መካከል የሚፈጠርን ማንኛውም ውዝግብና ችግር ከጀርባ ሌላ አካል እንደሚኖር አውቆ በሃይማኖቶች መካከል ብጥብጥ ሲፈጠር እሱ የሶስተኛ ወገን እጅ መሆኑን ተረድቶ ሁሉም ሰው መተው እንዳለበት ይሰማኛል። ይህ ከሆነ በሃይማኖት መካከል ምንም አይነት እሰጥ አገባ ሊፈጠር አይችልም። እንደነዚህ አይነት ነገሮችን ማህበረሰቡ ንቃተ ህሊና አድጎ የሚመጡበትን አውድ ተረድቶ ከነዚህ ነገሮች ራሱን ማራቅ እንዳለበት ይሰማኛል። ይህ ካልሆነ ግን ዓላማቸው ወይም እቅዳቸው ይሳካላቸዋል ማለት ነው። ዓላማቸው እንዳይሳካ ካደረግነው የማህበረሰቡን ንቃተ ህሊና ከጨመርነው ድጋሚ እንዲህ አይነት መሰል ችግሮች የመፈጠር እድላቸው ዝቅተኛ ይሆናል። በመሆኑም አንድ ሃይማኖት የሚያምን ሰው የእሱ ሃይማኖት ትክክል መሆኑን እርግጠኛ ቢሆንም በሌሎች ላይ ጉዳት ላለማድረስ ጥንቃቄ ማድረግ አለበት ብዬ አምናለሁ። በዚህ ላይ የግል አስተያየቴ እኔ ምንም ሆነ ምን ሁላችንም በምንከተለው ሃይማኖት እንግዲህ ከሞት በኋላ ጽድቅ አለ ብለን ነው። ከሞትን በኋላ ነፍሳችን አትሞትም፣ ሕያው ናት። ስለዚህ ጽድቅ አለ። የሞት ሞት የምንለውም ኩነኔ ውስጥ ከገባን ነው። ነፍሳችን ሁሌም ስትሰቃይ ትኖራለች ስጋችን በሰራው ስራ የሚል አስተሳሰብ አለ። ይህንን ኩነኔ እንኳ የለም ብሎ የሚመጣ አካል ቢኖር አይ በጭራሽ የምንጸድቅ በዚህ አግባብ ነው፣ የምንኮነን በዚህ አግባብ ነው የሚል የተለያየ ሀሳብ ቢነሳ እንኳ ይህ ሊሆን የሚችልና በተግባር የምናረጋግጠው አሁን አምነን እየኖርን ነው። አምነን ይህ ጥርጣሬ መንፈስ ለማሳደርም አይደለም። ነገር ግን እኔ ትክክል ነኝ፣ አንተ ትክክል አይደለህም የሚለው ከሞትን በኋላ የምናየው ነገር ነው። ስለዚህ ከሞትን በኋላ የምናየው ነገር ከሆነ ለምንድነው ሳንሞት የምንጣላ? ሳንሞት የምንጋደል ለምን አስፈለገ? የኔ ሃይማኖት ትክክል ነው፣ የአንተ ሃይማኖት ትክክል አይደለም ብለን ከሞት በፊት የምንገጥመው ለምንድን ነው? መግጠም የለብን። ሁሉንም ስንደርስ እናየዋለን። ይልቁንስ ከሞትን በኋላ ስላለው ነገር በግላችን እግዚአብሔር የሚወደውን ነገር ብንሰራ ጥሩ ነው። በግላችን ብንችል በህብረት፣ ባንችል ደግሞ በግላችን፣ የተለያየ ሃይማኖት ከሆነ ደግሞ በግላችን። ስለዚህ የተለያየ ሃይማኖት እስከያዝን ድረስ ትክክለኛውን የምናውቀው በኋላ ስለሆነ እሱ በያዘው ሃይማኖት እኔ ስለማልጠየቅ፣ እኔ በያዝኩት ሃይማኖት እሱ ስለማይጠየቅ በህይወት እስካለን ድረስ ተስማምተን ብንኖር ለሱም ለእኔም ለማናችንም ጠቃሚ ስለሚሆን
ሙተን ስለምናገኘው ነገር ሳንሞት ለመገዳደል መፈላለጉ አስፈላጊ አይደለም ብዬ አስባለሁ። ስለዚህ በሃይማኖት ጀርባዎች ያሉ ትልልቅ እጆች፣ ትልልቅ የትርምስ እጆች፣ ትልልቅ የስርቆት እጆች፣ ትልልቅ የገቢ ማስገኛ ስነ ዘዴ ናቸው ተብሎ የታቀዱ እጆች፣ ትልልቅ የፖለቲካ እጆች ስላሉ የሃይማኖት ተከታዮች በሙሉ የማንኛውም ሃይማኖት ተከታዮች በሙሉ በሃይማኖት መካከል የሚደረገውን እሰጥ አገባ የነዚህ እጆች አራማጅ ባለመሆን ማንኛውም ሰው ሰው በመሆኑ ብቻ በማክበር ክብር በመስጠት ማንም ሰው ካልደረሰበት አይደርስም። እዚያ ማዶ ዓላማ ያለው ሰው አጓራ አስነስቶ ችግር ፈጥሮ የዚህ ሃይማኖት እንደዚህ ሆኖ በግፍ ተገደለ፣ የዚህ ሃይማኖት ተከታይ በመሆኑ ብቻ እንዲህ አይነት ጭፍጨፋ ተደረገበት ተብሎ ሚዲያ ላይ ስለመጣ ስለዋራና ስለተናገረ ብቻ ድርጊቱን የሚያውቀው ቦታው ያለው ሰው ብቻና ብቻ ነው ድርጊቱን የፈጸመው ያስፈጸመው እና የተፈጸመበት ምናልባት በሞት ከተለየ የለም በህይወት። ስለዚህ ስለሱ መረጃ ማግኘት አንችልም። ከዚያ በቅርበት ያለው አካል ነው የሚያውቀው። ከዚያ ውጭ በሚዲያ መጥቶ ስለለጠፈልን ብቻ ሚዲያ ላይ የለጠፈው አካል ትክክል ነው ብለን በማመን ሌላ ጉዳት ለማድረስ የምንዘጋጅ ሰዎች ስንኖር ሃይማኖታችንን አከበርን ስንል ከያዝነው ሃይማኖታችን ስርዓት ውጭ እየሆን መሆኑንም እንድንገነዘብ። ከዚያ ውጭ ግን ያ የሚለጥፈው አካል ማን ነው? ምንድን ነው? ምናልባት በስነ ምግባሩ በሃይማኖቱ በተለያየ መንገድ ተቆርቋሪ ነው ምን ብለን ልናስብ እንችላለን። ከሱ ጀርባ ያለውን እጅ አናውቅም። የሰው አስተሳሰብ፣ የሰው ቅንጭላት እንደየግለሰቦች እንለያያለን። አብሶሉት ማለት ፍጹም ከእግዚአብሔር በስተቀር የለም። ሰው ሰው ነው። እግዚአብሔር ማሰቢያ፣ ማሰላሰያ ቅንጭላት፣ እውቀት ሰጥቶታል። ይህ ስጦታ ነው። በአካሉ በአምሳሉ ፈጥሮታል። ነገር ግን ከጀርባው ሊመጣ የሚችለውን የምናደንቀው የምንወደው ሰው በሆነ ወቅት ጀግና ያልነው ሰው በሆነ ወቅት ላይ ደካማ ሆኖ አግኝተነው አናውቅም። በተግባር እናውቃለን። እሱ ብቻ አይዋሽም፣ እሱ እንደዚህ አይነት ነገር የለውም ከምንል ሌላ ሀገር ችግር ተፈጠረ ብለን ሌላ ቦታ ችግር ለመፍጠር የምናስብ በዚህ ነው እንዲህ ጉዳት የደረሰብኝ ብለን የምንናገር በተለይ በሃይማኖቱ ጉዳይ ልዩ ጥንቃቄ ማድረግ አለብን ብዬ አስባለሁ። ምክንያቱም ይህ የማህበረሰቡ ንቃተ ህሊና ካደገ፣ መረጃውን በትክክል ማጋራት ከፈለገ፣ ከህዝቡ ጋር አብሮ የመኖር ፍላጎት ካለው፣ ሰርቶ የማደግ የመለወጥ ፍላጎት ካለው እንዲህ አይነት ረጃጅም እጆችን መቁረጥ ይቻላል፣ ማክሸፍ ይቻላል። ይህንን ማክሸፍ የምንችለው አስተሳሰባችንን በመጨመር እውቀታችን በማዳበር ሊፈጠሩ የሚችሉ ነገሮችን ከግንዛቤ ውስጥ በማስገባት የተሻለ ነገር መፍጠር እንችላለን የሚል ሀሳብ አስተያየት ስላለኝ ነው። ከተሳሳትኩ እታረማለሁ። አመሰግናለሁ።